ሰላም እንደምን ዋላችሁ ውድ የቻናሌ ተከታታዮች፣ በጌታ በኢየሱስ ስም ሰላም ናችኋለሁ። እንደምን ናችሁ? ዛሬም የአመራር ትምህርት ከአብርሃም ሕይወት የሚለውን ትምህርትን እቀጥላለሁ። ዛሬ ምዕራፍ 1ን ወይም በውድቀት ጊዜ ታማኝ የአመራር አስፈላጊነት በሚል የአመራር አስፈላጊነት ምንድነው የሚለውን ነገር ለማየት ሞክራለሁ። በዛሬው ትምህርት እንግዲህ በወቅቱ ወይም የወቅቱ የዓለም አቀፋዊና የብሔራዊ የአመራር ቀውስ አለ። ይሄንን አጠቃላይ እይታ ስንመለከት በዘመናዊው ዓለም መሪዎች የሚያጋጥሟቸው ፈተናዎች እጅግ ብዙ እንደሆኑ እንመለከታለን። ከፖለቲካዊ ጫፍ ወይም ዋልታ ረገጥነት፣ ከኢኮኖሚ አለመረጋጋት፣ ከማህበራዊ ኢፍትሐዊነትና ተቋማዊ አለመተማመን እስከ መንፈሳዊ ውድቀት ድረስ የተንሰራፋ የአመራር ቀውስ እንዳለ ግልጽ ነው። ውድቀቱ በአስተዳደር ላይ ብቻ ሳይሆን በባህሪ፣ በራዕይና በተጠያቂነትም ጭምር እንደሆነ እንመለከታለን። በፖለቲካ፣ በቢዝነስ፣ በቤተ ክርስቲያንና በቤተሰብ ውስጥ ያሉ መሪዎች ከአገልግሎት ተኮር አመራር ይልቅ ራሳቸውን የሚያገለግሉ፣ ለራሳቸው ጥቅም የሚሯሯጡ ሆነው ይታያሉ። የኤድልማን ትረስት ባሮሜትር የሚባል በ2024 በመሪዎች ላይ ያለውን እምነት በዓለም አቀፍ ደረጃ ማሽቆልቆሉን እንደቀጠለ ያሳይ ነበር። በዛም መሰረት 60% የሚጠጉ ምላሽ ሰጪዎች መሪዎቻቸው ሰውን ለማሳሳት ሆን ብሎ የሚሞክሩ ነው ብሎ ያምናሉ። በኢትዮጵያም ሆነ በሌሎች የአፍሪካ ሀገሮች በተደጋጋሚ የፖለቲካ አለመረጋጋት፣ ሙስናና የጎሳ ውዝግብ ብዙውን ጊዜ በእርግጥ ከሀብት እጥረት ወይም ከችሎታ ማነስ ሳይሆን ከአመራር ጉድለት የሚመነጩ እንደሆኑ ይታመናል። እንግዲህ መጽሐፍ ቅዱስ እንደነዚህ ያሉትን ጊዜያት አስቀድሞ ተመልክቷል። በኢሳይያስ ምዕራፍ 3 ቁጥር 4 ላይ እግዚአብሔር ልጆችን አለቆች ይሰጣቸዋለሁ፣ ሕፃናትም ይገዟቸዋል ይላል። ይህ ጥቅስ መሪነት የህብረተሰቡን ስነ ምግባራዊ ወይም መንፈሳዊ ፍላጎቶች ማሟላት የተሳነበትን ወቅት የሚያሳይ እንደሆነና ይህ ደግሞ የኛን ዘመን ቁልጭ አድርጎ የሚያሳይ እንደሆነ እንመለከታለን። አመራር ሲወድቅ ያው ነገሮች መስመር እንደሚስቱ
ምሳሌ ምዕራፍ 29 ቁጥር 2 ላይ እንማራለን። እንግዲህ አንዱ ውድቀት የግብይት አመራር ውድቀት እና የመተማመን መሸርሸር አለ። ይሄ የግብይት አመራር ወይም ትራንዛክሽናል ሊደርሺፕ የምንለው ምንድነው? ብዙ መሪዎች የሚንቀሳቀሱት በግብይት አመራር ሞዴል እንደሆነ እንመለከታለን። ይህም ደግሞ ሰዎችን በመለወጥ መምራት ሳይሆን በመለዋወጥ ማለት በሽልማትና በቅጣት የሚያምን በሽልማትና በቅጣት ላይ ያተኮረ አመራር እንደሆነ እንመለከታለን። እንደዚህ አይነት አመራር ለአጭር ጊዜ ተግባራዊ ወይም ውጤታማ እንኳን ቢሆን ብዙውን ጊዜ ታማኝነትን፣ ፈጠራንና የረጅም ጊዜ ቁርጠኛነትን ማነሳሳት አይችልም። መሪዎች ከሰዎችና ከመሪዎች ይልቅ ቅልጥፍናንና አፈጻጸምን ያስቀድማሉ። የዚህ ውጤት ደግሞ በጣም አጭርና ቀጣይነት የሌለው አይነት አመራር ነው ማለት ነው፣ የግብይት አመራር የምንለው። እንግዲህ የአብርሃምን ሕይወት ስንመለከት በተቃራኒው አብርሃም የለውጥና የቃል ኪዳናዊ አመራርን እንዳካተተ እንመለከታለን። እሱ የሚመራው በቁጥጥር ሳይሆን በእምነትና በተጽዕኖ ሰዎችን በመለኮታዊ ጥሪ በራዕይና በእሴቶች በመምራት ነው። ይህ ደግሞ ተከታዮችን በፍርሃት ወይም በማስፈራራት መምራት ሳይሆን ሰዎችን በማበረታታት ከሚጠቀሙ መሪዎች ወይም ሰዎችን በፍርሃት ከሚመሩ በማስፈራራት ከሚመሩ መሪዎች ጋር ተቃራኒ እንደሆነ እንመለከታለን። መሪነት ግብይት ብቻ ሲሆን መተማመንን ይሸረሽራል። መጽሐፍ ቅዱስ ታማኝነትን እንደ ቁልፍ የአመራር በጎነት ደጋግሞ ያጎላል። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ምሳሌ ምዕራፍ 11 ቁጥር 3 ይሄንን በግልጽ ያስቀምጣል። ኢየሱስ ከማገልገል ይልቅ የሚጨቁኑ መሪዎችን አውግዟል። በማቴዎስ ምዕራፍ 23 ከቁጥር 4 እስከ 12 ይሄንን እናገኛለን። በራስ ጥቅም ላይ የተመሰረተ አመራር በመጨረሻ ጥፋትን እንደሚያመጣም አሳይቷል። መጽሐፍ ቅዱስ በተለይም የአብርሃም ሕይወት ጊዜ የማይሽረው የአመራር መመሪያዎችን ይሰጣል እና ይህ ለምንድን ነው የጊዜ የማይሽረው የአመራር መመሪያዎችን የሚሰጠው ብለን ብንጠይቅ መልሶቹ መጽሐፍ ቅዱስ ሃይማኖታዊ ሰነድ ብቻ አይደለም፣ በታሪካዊና በመንፈሳዊ ግንዛቤዎች የተሞላ የአመራር መመሪያም እንደሆነ እንመለከታለን። ከሁሉም መሪዎች መካከል አብርሃም እንደ እምነት፣ ታዛዥነት፣ ራዕይና የግንኙነት ታማኝነት አብነት ጎልቶ ይታያል። እሱ ፍጹም አልነበረም፣ ነገር ግን በህይወቱ ለዛሬው የአመራር እድሳት የሚያስፈልጉትን ወሳኝ ባህሪያትን ያሳያል። የእምነት አመራር ማን ነው? የአብርሃም አመራር በእምነት ላይ የተመሰረተ አመራር ነበር። አብርሃም
የትውልድ አባት እንደሚሆን ራእይን ተቀብሏል። በእርግጥ መድረሻውን አያውቅም፣ ግን ከእግዚአብሔር ጥሪ ተቀብሏል። ያም ጥሪ ደግሞ የትውልድ አባት እንደሚሆን ነው። ያንን ራእይ ይዞ በታዛዥነት ወደፊት ሲራመድ እናያለንና ይህ የራእይን በአመራር ውስጥ የራእይን ከፍተኛ ስፍራ የሚያሳይ ነው። ይህ በተለይ ዛሬ ዓለም በኃይል ተለዋዋጭ በሆነችበት ምድር እና የወደፊቱ ነገር እርግጠኛነት በጣም አስቸጋሪ በሆነበት ምድር መሪዎች እንዴት አድርጎ በዚህ ዘመን ሰዎችን ወደ ግባቸው ይመራሉ ለሚለው ትልቅ ምሳሌ ይሆናል። ወደማይታወቅ ለመምራት ያለውን ድፍረት ያሳያል። የዛሬ መሪዎች ደግሞ የማይገመቱ ዓለም አቀፋዊ ለውጦች በሚያጋጥሙበት ጊዜ ይሄንን ምሳሌ በመከተል እንዴት መምራት እንዳለባቸው ከአብርሃም ሕይወት እንማራለን ማለት ነው። የአብርሃም አስተሳሰብ በራእይ የተሞላ አስተሳሰብ ነው። አብርሃም በትውልድ በረከቶች አመነ። ከሕይወቱ በላይ ወደፊት ስላለው ትውልድ በመመልከት ያው ጉዞውን እንደተጓዘ እንመለከታለን። ዘፍጥረት ምዕራፍ 13 ከቁጥር 14 እስከ 17 ያለውን ብናነብ እናያለን። አብርሃም የሞራል ተጽዕኖን አሳድሯል። ሰላምን በሰላም እንዴት እንደተደራደረ ትልቅ ዲፕሎማት እንደሆነ ያሳየበት እንደሆነ እንመለከታለን። አብርሃም በሚሄድበት ሁሉ በታማኝነት መሰዊያን ሲሰራ እናያለን። ሌሎችን እንደሚመክር ሜንተርሺፕ የምንለው አይነት ስራን ማለት ነው እንዴት አድርጎ ይሰራ እንደነበረ እንመለከታለን። እና ደግሞ አብርሃም ለከተሞች ሲማልድ እንመለከታለን። ሰዶምና ገሞራን እግዚአብሔር መላእክቶች ለማጥፋት እየሄዱ በነበሩበት ጊዜ እንዴት በመሃል ቆሞ ያማልድ እንደነበረ እናያለን። ዘፍጥረት ምዕራፍ 14 ላይ ይህንን ማንበብ ይቻላል። ሌላው የቃል ኪዳን አስተሳሰብን ነው። በገባው ማለት ከእግዚአብሔር በተቀበለው የቃል ኪዳን አስተሳሰብ ይመራ እንደነበረ፣ ለገባው ቃል ኪዳን ታማኝ እንደነበረ እናያለን። አመራሩ የተመሰረተው በአጭር ጊዜ ትርፍ ብቻ ሳይሆን ከእግዚአብሔርና ከዘሮቹ ጋር ባለው ዘላቂ ግንኙነት ላይ እንደሆነ እንማራለን። እምነት የሚጣልባቸው በልባቸው አገልጋይ በዓላማ የሚመሩ መሪዎችን በሚሻው ዓለም ውስጥ የአብርሃም ሕይወት በእግዚአብሔር ባህሪና ተስፋዎች ላይ የተመሰረተ የአመራር ንድፍ ይሰጣል ማለት ነው። አብርሃም እምነትንና ታማኝነትን በመገንባት ላይ የመንፈሳዊ መሪዎችን ሚና የሚያሳይ ሰው ነው። መንፈሳዊ መሪዎች በክፍተቱ ውስጥ የመቆም መለኮታዊ ስልጣን አላቸው። የተበላሹ ስርዓቶችን ወደ ነበሩበት መመለስ፣ ሰዎችን ወደ ጽድቅ መጥራትና
የላቀ የአመራር ደረጃን የመቅረስ ተግባር ይጠበቅባቸዋል። አብርሃም ለሰዶም ባደረገው ምልጃ በዘፍጥረት ምዕራፍ 18 ከቁጥር 22 እስከ 33 እንደታየው መንፈሳዊ መሪዎች በሃይማኖት መምራት ብቻ ሳይሆን በማህበረሰቡ ውስጥ ፍትህንና ምህረትን መደገፍ አለባቸው። የዛሬዎቹ ፓስተሮች፣ የክርስቲያን መሪዎች፣ ከእግዚአብሔር ጋር የሚሄዱ የመንግስት ባለስልጣናት የአብርሃምን እሴቶች ማለትም ትህትናን፣ ድፍረትንና ታማኝነትን በእምነት በማንጸባረቅ መተማመንን እንደገና ለመገንባት እድል አላቸው። ሐዋርያው ጳውሎስ በሮሜ 4 ቁጥር 16 ላይ አብርሃም የሁላችንም አባት ነው በማለት አማኞችን ያሳስባቸዋል። ይህም የእምነቱና የአመራር ውርስ በእስራኤል ብቻ ሳይሆን በሁሉም አማኞች ላይ የታሰረ መሆኑን ያሳያል። ይህ ቅርስ እያንዳንዱ መንፈሳዊ መሪ ወደ አብርሃም አመራር እንዲገባ ጥሪ ያደርጋል። እግዚአብሔርን የሚሰማ በእምነት የሚኖርና ለትውልድ ተጽዕኖ ለማምጣት የሚደክም አመራር እቺ ዓለም በእጅጉ በዚህ ዘመን ትፈልጋለች። ስናጠቃልል በዓለማችን ላይ የተጋረጠው የአመራር ችግር ዋነኛው የሞራልና የመንፈሳዊ ቀውስ ችግር ነው። ስርዓቶች፣ ፖሊሲዎችና ቴክኖሎጂዎች ታማኝ ባለራዕይና ታማኝ መሪዎች ፍላጎት መተካት አይችሉም። የአብርሃም ሕይወት ታሪክ ብቻ አይደለም፣ ለምድራዊ አመራርም ለሰማያዊ አመራር ሰማያዊ ምሳሌም ጭምር ነው። ዛሬ መሪዎች የግብይት ፖለቲካን ባዶነት በመተው እና በመተማመን በአገልግሎትና በመለኮታዊ ዓላማ ላይ የተመሰረተ የቃል ኪዳን አመራር ሞዴልን መቀበል አለባቸው። አብርሃም የማይታወቀውን ለእግዚአብሔር በመታዘዝ እንደተወ የዛሬዎቹ መሪዎች ከመጽናናት ወደ ጥሪ፣ ከመስማማት ወደ እምነት መሸጋገር እንዳለባቸው እንመለከታለን። ለዛሬ እንግዲህ ያው የአመራርን አስፈላጊነት በዚህ አስቸጋሪ ዘመን ይህንን ያህል ካልኩ ቁልፍ የሆኑ ሀሳባችንን የምናሰላስልበትን ጥያቄዎች ትቼ ማለፍ ፈልጋለሁ። ዛሬ ያለው የአመራር ችግር በእምነት ላይ የተመሰረተ አመራር እጦትን የሚያንጸባርቀው በምን መንገዶች ነው ብላችሁ ታስባላችሁ? የአብርሃም የመሪነት ጉዞ አመራር አካሄድን እንዴት ሊቀርጽ ይችላል? መንፈሳዊ መሪዎች የህዝብ አመኔታንና የሞራል ልዕልናን ለመመለስ ምን እርምጃዎች ሊወስዱ ይችላሉ? የሚሉትን ጥያቄዎች በመያዝ እንድናሰላስል ጋብዛለሁ። ስለነበረን ጊዜ እግዚአብሔርን አመሰግናለሁ። ስለሰማችሁኝ አመሰግናለሁ። እንግዲህ ይሄንን ቪዲዮ ወይም ይሄንን መልእክት የምትሰሙ ሰዎች ትጠቀሙበታላችሁ ብዬ አምናለሁ። ሀሳባችሁን እንድትገልጡልኝ ይሄንን ዩቲዩብም ላይክ፣
ሼር እና ሳብስክራይብ በማድረግ ለብዙ ሰዎች እንዲደርስና በዘመናችን እግዚአብሔር እንድንኖር በሰጠን ዘመን እንድንኖርባት ለተፈጠርንባት ዓለም መፍትሄ የምናመጣ ሰዎች ሆነን እንድንገኝ ይሄንን መልእክት እንድታዳርሱ በጌታ ፍቅር ጠይቃችኋለሁ። በተረፈ ሰላም ሁኑ። ጌታ ይባርካችሁ።